በኦሮሚያ ክልል በአርሲ ሀገረ ስብከት በአሰኮ ወረዳ በአሽከርካሪ ወረዳና በሆንቆሎ ዋቢ ወረዳ 13 ኦርቶዶክሳዊ ክርስቲያኖች መገደላቸውን ሀገረ ስብከቱ አመለከተ። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ መግለጫ እንዳመለከተው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ በተጠቀሰው አካባቢ ከተገደሉት ተጨባጭ በአሰኮ ወረዳ ከ280 ሰዎች በላይ ተፈናቅለዋል። የመቶ ዓመት ዕድሜ ያስቆጠረው የተገለጸው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን፣ የካራ ኩፍቱና መድኃኔዓለም ቤተክርስቲያን ዳግም መዘረፉን፣ ሆኖም ምዕመናኑ ጽላቱን ይዘው መሰደዳቸውን፣ መኖሪያ ቤታቸውን መቃጠሉ ተገልጿል። ዶቼ ቬለ ያነጋግራቸው የሀገረ ስብከቱ ሰራተኛ እንደተናገረው ከጥቃቱ የተረፉት ነዋሪዎች አሁን ወደ ተለያዩ አካባቢዎች ለመሰደድ ተገደዋል። ለጊዜው ጥበቃ ወዳለባቸው አጎራባች ቀበሌዎች ከመሰደዳቸው ውጭ ማን ሊረዳቸው እንደሚችል የሚታወቅ ነገር የለም ነው ያሉት። ዶቼ ቬለ ጉዳዩን ለማጣራት የኦሮሚያ ክልል ባለስልጣናትን በስልክ ለማነጋገር ጥረት አድርጓል። ስልካቸውን ያነሱት የኦሮሚያ ክልል አስተዳደር ጸጥታ ቢሮ ኃላፊ አራርሳ መርዳሳ ከደቂቃዎች በኋላ መልሰን እንደውላለን ከቀጠሩም በኋላ በተባለው ሰዓት በተደጋጋሚ ደውለን ስልኩን ቢያነሱልን ምላሽ ሳይሰጡን ዘግተዋል። አርሲ ውስጥ በተደጋጋሚ ተመሳሳይ ግድያዎች መፈጸማቸውን ዶቼ ቬለ መዘገቡ ይታወሳል። ጤና ይስጥልን የተከበራችሁ ተከታታዮች፣ ከጥቂት ደቂቃዎች በኋላ የሚቀርበው የግንቦት 25 ቀን 2018 ስርጭታችን የሰባተኛውን ጠቅላላ ምርጫ ምክንያት በማግስት ክንዋኔዎች ላይ ያተኮሩ ዘገባዎችን ከተለያዩ የኢትዮጵያ አካባቢዎች አካቷል። በምርጫ ከሚያሸንፈው አዲሱ አስተዳደር ምን ይጠበቃል? የዳግም ጦርነት ስጋትስ? በትግራይ መገናኛ ብዙሃን ሰባተኛውን ጠቅላላ ምርጫ እንዴት ዘገቡ? የሚለው የሚያስቃኙ ዘገባዎችንም አካቷል። ዛሬ እንደ ትላንቱ ልዩ ዝግጅት የምናቀርብ በመሆኑ ሳምንታዊ መሰናዶዎች አይኖርም። የዕለተ ማክሰኞ ግንቦት 25 ቀን 2018 ዓ.ም ልዩ ዝግጅት ለመከታተል ከሰዓት ወደ ዶቼ ቬለ ማህበራዊ መገናኛ ገጾች እንድትመለከቱ እንጋብዛለን። በአሳ ሰባተኛው ጠቅላላ ምርጫ በሰላም መጠናቀቁን የከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀ። የጋራ ምክር ቤቱ የምርጫውን መጠናቀቅ አስመልክቶ ዛሬ መግለጫ ሰጥተዋል። መግለጫውን የሰጡት የሐዋሳ ከተማ የፖለቲካ ፓርቲ የጋራ ምክር ቤት ሰብሳቢ አቶ ደምሴ ሶካሬ በሰባተኛው ጠቅላላ ምርጫ በከተማው በሰላም መጠናቀቁን ገልጸዋል። በምርጫው ምንም አይነት የጎላ ችግር አለመጋጠሙ ምክር ቤቱ በሰማቸው ታዛቢዎች አማካኝነት አረጋግጠዋል ያሉት ዋና ሰብሳቢው ምርጫው በሰላም እንዲጠናቀቅ የጸጥታ አካላት፣ የማህበረሰቡ የፖለቲካ ፓርቲዎች እንዲሁም የመንግስት ጉልህ ሚና ነበራቸው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ከፍተኛ ቁጥር ያላቸው የአዲስ አበባ ምርጫ ጣቢያዎች የድምፅ ቆጠራ ላይ እንደሆኑ ተናግረዋል። ኃላፊዋ ከአዲስ አበባ በተጨማሪ በሲዳማ፣ በጋምቤላ፣ በአማራና በሶማሌ ክልሎች ቆጠራ ያልተጠናቀቀባቸው የምርጫ ጣቢያዎች እንደሚገኙ ዛሬ ማምሻ በአዲስ አበባ በሰጡት ጋዜጣዊ መግለጫ አስረድተዋል። ኃላፊዋ በዛሬ ማብራሪያቸው የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫ በተሳካ ሁኔታ እንዳካሄደ ተናግረዋል። ምርጫው ሂደቱ በጣቢያዎች የተሰበሰቡ ድምጾች ወደ ምርጫ ክልል ተሻግረዋል። ኢትዮጵያ ግንቦት 24 ቀን 2018 ምርጫውን ማካሄዷን በበጎ እንደሚቀበሉ የህብረቱ ተልእኮ መቀመጫቸውን በአዲስ አበባ ካደረጉ 25 ኤምባሲዎች ጋር በጋራ ባወጡት መግለጫ አስታውቀዋል። ምርጫው በተካሄደ በሁለተኛው ቀን ዛሬ ረቡዕ መግለጫው ከህብረቱ ጋር ካወጡት የአውሮፓ ህብረት አባላት አገራት ኤምባሲዎች መካከል የጀርመንና ፈረንሳይ ዲፕሎማሲ ተልእኮዎች ይገኙበታል። የአውሮፓ ህብረት አባላት ያልሆኑት የካናዳ፣ ኖርዌይ እና ስዊዘርላንድም ምርጫውን በተመለከተ መግለጫቸው አቋማቸው ከማንጸባረቅ መካከል ናቸው። በምርጫው የብሔራዊ ምርጫ ቦርድ የምርጫ ሰራተኛ፣ የፖለቲካ ፓርቲዎች እጩዎችና ሲቪል ማህበራት ተዋንያን ያበረከቱትን አስተዋጽኦ እናደንቃለን ብለዋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስት ባለስልጣናት ኢጋድ እንደ ዓለም አቀፍ ታዛቢዎች ያላቸውን ጠቃሚ ሚና እንገነዘባለን ያለው የጋራ መግለጫው ዘገባዎቻቸውን በጉጉት እንደሚጠብቁም አስታውቀዋል።
የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ 433 ቋሚና ተዘዋዋሪ ታዛቢዎችን በማሰማራት በተለያዩ የሀገሪቱ አካባቢዎች የምርጫውን መታዘሙን አሳውቀዋል። ታዛቢዎቹ ከ800 በላይ የምርጫ ጣቢያዎችን መመልከታቸውን የጠቀሰው ሀገር በቀላሉ የመብት ተሟጋች ድርጅት በአንጻራዊነት ስኬታዊና ሰላማዊ የሆነ ምርጫ መከናወኑን ባወጣው መግለጫ ይፋ አድርጓል። መራጮች በምርጫው ቀን ድምፃቸውን ለመስጠት የነበራቸውን ተነሳሽነት፣ አብዛኛው የምርጫ ጣቢያዎች የነበሩት የምርጫ ቁሳቁስ አቅርቦት በቂ በሚባል ደረጃ መኖሩ፣ ምርጫው በተከናወነባቸው አብዛኛዎቹ የሀገሪቱ ክፍሎች የጎላ የጸጥታ መደፍረስ ሳያጋጥም የድምፅ አሰጣጥ ሂደቱ መጠናቀቁን በበጎ ጠቅሷል። እንዲያውም ሆኖ የሚስጥራዊ የድምፅ መስጫ ሳጥን በዛሬው የግንቦት 26 ቀን 2018 ዓ.ም ስርጭታችን የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊ የኢኮኖሚ ዓለም ዝግጅት ይቀርባል። በዜና መጽሔት 6 ዘገባዎችን ተሰናድተዋል። ከምርጫ ማግስት ማን ምን አለ፣ በአርሲ የተፈጸሙ ግድያና የቀረበ አቤቱታ፣ የአፍሪካ ህብረት የኢጋድና የህብረቱ ለምርጫ የመጀመሪያ ጊዜ የምርጫ ዘገባ፣ የአማራ ክልል ወጣቶች ጥሪ፣ ከምርጫ በኋላ ብርን ያዳከመው የኢትዮጵያ ኢኮኖሚ ማሻሻያ ከሰኞ ምርጫ በኋላ ተጽዕኖ ይኖረዋል ይሰኛሉ ዘገባዎች። በደቡብ ምዕራብ የኢትዮጵያ ክልል ድረ ምርጫ ላይ ያተኮረ ቃለ መጠይቅ አለ።